አንድ ጥቁር አለ ሊታሰር ነው በካሜራ ስለያዘ ከኋላ ምታው ጭራሽ ጠራ አንተ ተበላ ወዮ እርዱኝ ወገኖቼ ገብቼላችኋል እኔ ሻንጣውን ያስኩት እንዳለ በርበሬ ነው ተብሎ ኮሜዲያን ቶማስ መጨረሻ ፖሊስ ሙዚየም ገባ በዛው ጠፋ ሰላም ተመልካቾቻችን የዩቲዩብ ቤተሰብ ዛሬ እንግዲህ በሳይክል ነው የምንጀምረው እዚህ ጋር ምን አለ ፒንክ ሳይክል ለዲጄ ፒንክ እንላለን ሳስበው ዛሬ አንድ ሞል ውስጥ የሞሉ ስም ዱኦ ይባላል ዱኦን ዝም ብዬ ሄርቫንታ የሚባል ሰፈር ውስጥ ያለውን ሲቹዌሽን ላሳያችሁ ነው ያው ቦታው ምን ይባላል ዱኦ ዱ ማረግ ይችላል ነበር ግን ዩ ጨምረው ግራጎ ዱኦ እንላለን እስቲ እዚህ ጋር ከፈነዳ እንደብሎ ነው የሚፈነዳው ዱኦ እና ያሉትን ነገሮች አጠራ አድርጌ አሳያቸዋለሁ መግቢያው እንግዲህ እንደዚህ ነው ምንም አዲስ ነገር የለውም ያው ተከፈት አየ በቃላት ነው እንቅስቃሴ ዋው እዚህ ጋር ምን አለ ይሄ ማለት ነው እንደዚህ ካን ካገኛችሁ ማለት ነው እንዴት ወደ ብር እንደምቀይሩት አሳያችኋለሁ እንግዲህ እንዴ ላጥ ያልክ ካንህን ይዘ ማን ይጠጣው ማን ባታቀም ማለት ነው ወደ ገንዘብ ቁራሌው ትላል እንደዚህ ባዶ ካን ይዘ ምንም ቆሻሻ ማታየው እዚህ ሀገር ማለት ነው እንዳለ ብር ነው አንስተ አሁን ይሄንን ዝም ብዬ ባልፈው ኖሮ ስንት ናት ሳንቲም ቤት ናት 15 ሳንቲም እንግዲህ በብር ምታው መምታት ነው ስራ anyway ይሄው በዚህ ጋር ተሄዳለ መንገዱ በዚህ ጋር ነው እንዴ ይዘው ማለት ነው ማካሄድ ወዴት ነው ሲባል ከዛ በኋላ አስተያየት መስጠት ትችላለህ እዚህ ጋር ደብረዋል አልደበረም ይባላል እኚ ማሽኖች ለቁራሌዎች ናቸው ብዙ አይነት ቁራሌዎች አሮጊት ቁራሌዎች አሉ እዚህ ጋር ትመጣለ ቀዳዳ ይሰጣል ከዛ ቁራሌው ትከታለህ ማለት ነው ኖርማል ነው እዚህ አሁን ሁሉም ሰው እንዴ ስትለቅም ደግሞ ተገኛሉ ስንት ቆጠረ 15 እንትላለ ደረሰ እንትላለ ነው ኦርፓ ብሎ የጻፈ ነው እነን ከዛ አልባሌ ነገር ነክታላ እዚህ ጋር ዌት ዋይፕስ ወጪ የሚለው ትጠራርጋለህ ባክቴሪያ ሌላ ባክቴሪያ ነካ ከዛስ ጥቁር ስታይ ምን ትላለህ ሰላም አየ በሙድ ሰላም ማለት እነን አሁን ዛይደ ተሰልፈህ ምናምን 15 ሳንቲም መቀበል ትችላለህ ግን ኔክስት ታይም ትላለህ ከዛ ስማይል ነው ተናድጃለሁ ልበላቸው ነው ለምን ይያሉ ነው አልተናደድኩ ቀለን ሌላ ምን አለ ይሄንን ቲኬት ቫይብ ላሳያችሁ ብዬ እዚህ ጋር ደግሞ ካሜራ ላይ በራሴ እዚህ ጋር ያው ግን ልገባ አይደለም ተው ከዛ ምን አለ እዚህ ኪዮስክ ያለ አር ደግሞ ሲለ ፊደሉ ነው እንጂ ደግሞ አር ነው እዚህ ምንም ቡናን ከዚህ ጋር ይሸምታ ቡና በጣም ነው የሚጠጡት እዚህ ጋር ኬኮች አሉ ኬክ ላይ ይላል ቁማርህን ከፈለክ ጣፋጮችና ማስቲካዎችና ሙዝ ይላል ኪሎ ስንት ነው እናት ቢዚናት ኤነርጂ ድሪንክ ከረሜላ በቃ ከዛ ደግሞ መውጫህ ላይ ማለት ነው አይስክሬም አፈፍ አድርገህ ራሱ ማምለጥ ትችላለህ እንዳለ ግብጾች እንግዲህ እዚህ ጋር ተሰብስበው እንዳለ ኤምባሲ አለ እንደዚህ አካባቢ እሺ እንትን ይሄ ደግሞ የጀለስ ቻይና ቤት ያው ቻይና ማዋራት አሁን በዚህ ሰዓት ላዋራው ነበር ግን ኒንግ ህንስን ተለጠለጠለ እንዴት አውቅ ጃፓንኛ እንደሆነ ቻይንኛ መስሎ እዚህ ጋር ደግሞ ፎቶ ሚ ኦይ ይላል እዚህ ጋር አጠር መጠን ያለች የፈጠነች ፎቶ መነሳት ከፈለክ እዚህ ትገባለህ ፎቶ እንነሳ እንዴ ለእናንተ በየከው ማላረገው ነገር የለም እሺ
ምን አይነት ፎቶ ነው የምትፈልገው? ጉርድ ነው። ኦኬ እንዲህ እንዳትሆን እያሉ እንዲህ እንደነዚህ ሴቶች ወንትድ ናቸው። እንዲህ ህፃን ልጅ ይዛቸው አትግቡ። እንዲህ ነው። ኦኬ ትላለህ። ኦኬ ሰበር ዜና ይላል። ቀጥ በል ቀጥ አነሳ እንደ ቀጥ በል አንሳ። መንግስት ይዘዋል አሁን በቃ ፉን ስትል ፎቶንም አይሰጠኝም። እንግዲህ ካሜራ ላይ ካሜራ አይቻልም መሰለኝ። በየት ነው ፎቶ የሚወጣው? እዚህ ነው የሚታጠበው። ማጠቢያ ሩም የላቸው። ይኸው ወጣ። ምን እየሰራ ነው? አይደለም በቃ አልከፈልኩም። ለዛ ዝም ብዬ መተው ነው። ኤኒዌይ ፎቶ መታችሁ መነሳት ከፈለጋችሁ ኑና አነሳሱን አሳይቻችኋለሁ። ሌላ ዲስትራክሽን እዚሁ አጋጥ ቶክ ማንን ላሳያችሁ። ብዙ የሚያወራ ወንድ ማለት ነው እዚህ ነው የሚገባው። ቶክ ማን እዚህ ቶክ ማን ውስጥ ቶክ አላደረኩኝ። ምኑን ታዲያ አወራሁት? ሴቷ ላይ ተጽፏል ቶክ ማን ተብሎ። እዚህም የሌለ ነገር የለም። እንግዲህ እንደምታዩት ኤርጌንዶን በአምስትዬ ትገዛለህ። የሴት ልብስ ነው እንዴ? የሴት ቤት ነው እንደ የገባሁት ስትል ወደ ወንድ ይቀየርባል። እዚህም ኤርጌንዶ ይሄን እቺ አሁን መዳም ስሊፐር 1299 እንዲህ ፍሌም ምናምን ያለው ይሄንን እንግዲህ በ12 ከ99 እንዴት ነው የምትገዛው? ዋጋውን ብቻ ይሁት ዋጋዬ እዚህ ጋር 3 ከ9 ዋጋዬን ታውቃታለህ? እዚህ መግባት አልነበረብኝም። ያው ነው ሾፑ እንደምታዩት ነው። ይሄ ደግሞ ዊስኪ ይመስልና ማለት ነው። አንድ ሶፕ ነው ለቀምቃሚዎች። እቺን ጀባ በሳሙና ትጨብሳለህ፣ በህይወትህ ላይ ትጨብሳለህ። እቺን አበባዬ ነይ ላጉርስሽ። ዝንጅብል ነው የሚለው። ዝንጅብል ለሆኑ ቸከሶች መነጽር ተራ ያው እንደምታዩ ነው እንግዲህ መደዳ መነጽር አድርገህ መነጽር ተራ ምን ትሰራለህ ነው ጥያቄ። መግባት አልነበረብኝም። ስተት አሁን ምንም ነገር ሳትገዛ እንደ ጥቁር ቀጥ ብለህ መውጣት ማለት ነው። አስጊ ደረጃ አስጌ የሆነ ነገር አሁን እንዴት ሾፍ እንደምታደርገኝ አላርሙ አይጮህ እንጂ ለነገሩ የፈለክበት ገብተህ መውጣት ትችላለህ። ይሄ ደግሞ ሶፍት ሆኖ ግን እንደ በግ ኑሪ ተብዬ። ከዛ ምን አለ እዚህ ጋር ምን አለ? ፋርማሲ ውስጥ ደግሞ ማለት ነው ሁሉ መድኃኒት አለ። ግን ዶክተር ጋር መሄድክ እንግዲህ ለመታከም ዝም ብሎ ለጩጬ እንትን ፕላስተር 13 ቁስሉ ራሱ አይደርቅም እንዴ? ቁስሉ እንዳለ እንትን አይለም እንደ ይሄው ለሳኒታይዘር 10 ሳኒታይዘር ጀምሬ ነበር። እዚህ ነበር መጀመር። ለውሻ ፕሮማክስ ባለ 26 ለውሻ ቁስል። የውሻ ቁስል እኮ ደም ነው የሚጠፋው። እናንተ አታውቁም። ይሄ ሁሉ አልፎ ማለት ነው ዋናው የሚያስፈልግ መድኃኒት ፊንላንድ ውስጥ ምንድነው? ቡራና ይባላል። ለምንም አይነት ነገር ታይፈሳመመ ወገቤንና ያውና ህፃናት ራሱ እዚህ ጋር ዜብራ ይጋልባሉ። እንግዲህ ቡራና አይነት ባለ 400 አለ፣ ባለ 50 አለ፣ ጄል ሁላ አለው። ቡራና እንደ ፓራሲታሞል ነው። ግን በቃ ይሄ ሴክሽን ዝም ብለ ይሄንን መዋጥ ነው በየቀን ከህመም ነፃ ለመውጣት። ፓናዶልም አለ፣ ግን ቡራና የሚባለውን ማለት ነው ያዘው። ቃሉ እንደውም የዛሬ ቡራና። ከዛስ ወደዚህ የሴቶች ነው። ሴቶች ይኸውልህ ህክምና ሜካፕም አንድ ላይ ይሄ ነገር አሪፍ ነው ይላሉ። ይሄ ነገር ነው ፈረንጅ የሚያደርገው አሉ። ሴላ ኬራ ለ
በተመሳሳይ ምርት እንዳትሸወዱ ኮንዶም የት ነበረ ዋና ኮንዶም ላሳያችሁ ነበረ ኮንዶም ካሽራው አካባቢ ምክንያቱም ቦልፍ ውስጥ ሆኖ መጥቶ ሊሰርቅ ይችላል ወልፍ ውስጥ ነው ኢቭን እዚህ እንትን ላይ ነው መዝናናት የሚፈልገው ካልክ ማለት ነው ትችላለህ ፋርማሲ አራን ያልሰለፈም ደሞ ለኮንዶም በመላ በሰይፉ ይሻለኛል ይው ተርከዝ ላስቸግራችሁ ማጅግር ለሆናችሁ ደግሞ አለ እንዴ ያለ በዚህ ትኬት ማለት ነው ከፈለክ መግዛት ይችላል ባለ 15 ሳንቲም ነገር የለማ ቫይታሚን ነው በቃ ቫይታሚንን ዋጥ አንተ ድሮም በሽተኛ ነህ ብሏል ህክምና አይደለም አንተ እኮ ችግር በሽታ ላይ ስለሆንክ ማለት ነው የጥቁሮች ስታይ ሰላም ባለ አይልም ሰላም ካላለ ማለት ነው እንዴ ያገጭ ሰላምታ ካልሰጠ ችግር አለ ማለት ነው እሱ ዋገር ረሳውት 15 ሳንቲም ያለኝ ሰውዬ ተራሰው እንዳመስላችሁ ሽንት ቤት ላሳያችሁ ሽንት ቤት ማለትም ይፈልግ ሰው ይኖራል እኮ የሴቶች ይዛጋ ነው ሾፍ ታረጋለህ ይው ገና ለገና ጥቁሩ መጣ ብሎ ውሃ ያፈሳል ሁለቱም ስኳርት ችግር እኮ ነው ጥቁሩ ነው ከዛ ሽንት ቤት ይውት ነው በቃ እዚህ ታራለ እዚህ ተሸናለ እዚህ ታጥበ ሴት ጋር ጮሎቅ አርገ ዮናስን መሰለ ከዛ በዚህኛው በር እየመረጥክ ትወጣልኛለህ አይደለ anyway ሁሉ ምን የሚጠብቁ መስሎ ባስ 71 ቁጥር ባስ ያየውሽ ልጅ ይላል እና 17 መጣች 17ን ጥበቃ ባስ ከውጭ ሆነ ስታየው ማለት ነው ክላስ አለ ውስጥ ሆነ ስትሆን ነው የሚደብረው አየህ አሪፍ ባሶች አሏቸው ሰልፍን ጠብቀ ሸልቀቀ መንቅለ ከፈለክ በሳይክል ይርክ ማለት ነው ባስን መያዝ ትችላለህ 17ን አይደለም ሁሉም የሚጠብቀው እንቅልንጦ ነው መሄድ የሚፈልጉት anyway እዚህ ጋር ማፕ ላይ እንደማየው ፖሊስ ስቴሽን ሙዚየም አለ ፖሊስ ጣቢያ ዋናው ልገባ አስቤ ነበር በዛ ያስቀሩኛል ብዬ ነው ቢያንስ ሙዚየሙን ላሳያችሁ ኡመኔክስ ቀጥ ብለህ ሂድ ነው የሚለው ቀጥ ብለህ ወደዛ አካባቢ ነው ይሸተኛል ፖሊስ ይሸተኛል እሱን እንላለን እስቲ ከኔ ጋር ሁሉ ቀጥታ ወደ ፖሊስ ጣቢያ ያቀረሰን ነው ፌቅ ልበል እቺን ከፈትክ ብለው ብርዱ እየጠበጠበኝ ሴት ልጅ በፍቅር ሞታ ከማየት ሞታ ቀራሪዮ ምናምን ብሎ አስገ ተው ሰበር ዜና ነው ኮርነር ላይ ዱኦ እንግዲህ ኮርነር ላይ ሆኜ እሰናበታቸዋለሁ ፖሊስ ጣቢያ ሙዚየም አቺ ያት እንዴት እንደማያረጋት ወደደው ምንንም አታቆም እዚህ ሀገር ለነገሩ ወንዶን ሰት anyway ቀጥታ ወደ ፖሊስ ጣቢያ ከዚህ እየቀረስኩኝ ከሄድኩኝ ማለት ነው ድንገት ክላሽ ሊያረግ ይችላል ምን አስበህ ነው እንዳይሉኝ ዘብራን ተጠብቃለህ ጫማን ያሰርክ ነው እንዴ አንተ ላግዜ ልስትሮ መሆን ነው እዚህ ሀገር የሚያዋጥ አረንጓዴ ቦርቶ ዝም ብለህ ከቆምክ ማለት ነው ወሰድ ያረጋው ዞስ ኢምባሲልስ anyway ፖሊስ ጣቢያ እንገናኝ ስትለጠለጥን በእንትና አሳያቸዋለሁ አሁን ልብ ምቴ ሰባ ገብቷል ኤክሳይትድ ሆኛለሁ ለዛ ደግሞ ገብቼ ወደ ምን እንደምሄድ እና ያለን ልበልበ ጋጥራን ዘብራ ለመሻገር አለው ትልቅ ብልሃት አንዱን ረግጠ ነጭን ርገጥ አውቀ ነው አጥቅሩን ምትረግጣው this racist fucking ቢያጭ ብላል anyway እዚህ ጋር አረብ ሾፕ አለ እንዲው ክልክል ውስል ነው ሰዓትን የሚገለው ባይዘው አሁን ፖሊስ ጣቢያ ብዬ ነበር ዲስትራክሽን አረብ ሾፕ ምን አለ ጥሬ ስጋ አስገባችሁ ወይ አረዳችሁ ወይ ዛሬ ትላል አረብ ጋር ሄደ
ያስኬዳል በብዙ አይነት መንገድ አረዳችሁ እንደዛሬ የሚባለው ነገር አንዴ አረቦች ሻጯ ደግሞ አረቦች አንዳንዴ የሚያምረው አሉ ግን ባዶ ነው ክፍት ነው ቦርደር የለውም anyway ታፔላቸውን ራሱ በጥሬ ነው የሚሸውዱ በቺክን ቂጥ ኡርጎ ያሳዩዋል ደግሞ ምስርን ሰላቴልን ፍናሜልን ብለህ አረብ ሾፕ ተገባለህ ደስተኞች ናቸው ጥቁር ሳይሆን ጥሬ ይወዳል ነው የሚሉት እንግዲህ ለለ ኮልኮላ የለም እንዶሜ እዩት ይጠራሩልኛል ሐሳን እናንተም አሳማ ትበላል የአረብ አሳማ እንኳን ኪሎ ቺክን ትገዛለህ ኪሎ ቺክን እግር ሴቶቹን ጨርሰዋቸዋል ቡቃ ይያሉ ስጋ አልገባም እንደ ስጋ አልገባም no meat tomorrow I come okay chicken red meat I want raw you know ኢላላ ማን ነገር ታስረዳዋለህ እንግዲህ እዚ ኒዶ ላለ ኒዶንማ አሳያቸዋል የልጅነት ወተቴ ይላል ኒዶ የነይ ሳንኩክ ትዝምለው እንት ጠብ ታረጋል ቪምቶ የተረሱ ነገሮች እንዳለ እዚህ ናቸው ያሉት ምስር ራሱ አለ ድፍን ምስር ነሽ ወይስ ክፍት ምስር ነሽ ሚሊዮን ነገር እዚህ ጋር ማየት ይችላል ዘራሱ መሮጥ ይችላል ባይዘው አሁን እስኪ ደርስብህ ድረስ አንተ የት ነህ ፖሊስ ጣቢያ ሙዚየም ቅሊንጦ ነህ anyway fake it እንደ ኤቨሬድን አገኘሁት እዚህ ቁጭ ብለው ሙድ ውስጥ ገብቶ ኤነርጂ ድሪንክ እየጠጣ ኤቨሬድ how you doing bro everything good Are you finished? Yeah. You live here? You live around in Hervanta? You're just saying hi, everybody. Some abandoned warehouse. Abandoned warehouse on that. You don't have house? It's everett. But have a beautiful underground bunkers and underground bunkers. Abandoned military. You were in military. Venesti drink the chabusa. Nice. You don't mind if I put you there? I like the Rastas. Yeah, Rasta man in the place. Nice meeting you, bro. እሺ እንግዲህ አሁን የት እንገኛለን ፖሊስ ሙዚየም ያቀራሰን የኮሜዲያን ቶማስ መጨረሻ ፖሊስ ሙዚየም ገባ በዛው ጠፋ ምን እንደተፈጠረ ቼክ እንድታረግ ይኸውልህ ፖሊስ ሙዚየም ይላል እንግዲህ ውስጥ ልክ ነው አይለኝም ውስጥ እንደዚህ በፍቃደኝነት ፖሊስ ጣቢያ ውስጥ መግባት ሙዚየም ሆነ ምን ሆነ ሙዚየም እኮ በዚህ ሀገር ምን ማለት ነው ግቡና ትቀራታላችሁ ሚል ነገር ቢሆንስ የሚፈጠረው ነገር አንድ ላይ እናያለን ልቤ ድብ ይላል ለግጥም ያለስ በሩ ራሱ ሲያስፈራ ክፍት ነው በላይ ክፍት ነው ተርበ Is there like payment to look around? Is there payment to look around? No, it's free. I can just You can go. just go. That would be nice. Thank you. እንግዲህ ያለው ሲቹዌሽን ይህ የድሮ ዛፓ ነው የድሮ ዛፓ ቤት ነው እንደምታየው ነው እዚህ ጋር ምን አለ ይኸውልህ በአፍንጫ ነው የሚከቱል እዚህ ጋር ነው የሚደረደሩት ወንጀለኞቹ እንዳሉ ቫኑ ራሱ ጸደ ነው እንደምታዩት ነው በዚህ ቫን ተጭነ የምትገባው ማለት ነው የፊንላንድ ሎጎ ነው የፖሊስ ሎጎ የሚለብሱት እንግዲህ ይሄንን ለብሰው ነው የሚመጣለ ምረጥ ድሮን አለ ከላይ ራሱ እዚሁ ከተፈለገ ይበራል
ጫማዎቹን ያቸው 41 ቁጥር 51 ቁጥር 68 ቁጥር ጫማ ሲገባል አንብብልኛ ስትለጠለጥ ታወራዋል ይላል። ልቤ ድቡ እዚህ ጋር ደግሞ በዚች ራሱ ጭነው ይሄዳሉ ከፈለጉ በግማሽ መኪና ማለት ነው። እዚህ ጋር ሂስትሪው ያው በፈረስ ነው የተጀመረው። በፈረስ ነበረ የሚረገጠው፣ ብስክሌትም ነበረ። እዚህ ጋር ብዙ ኢንተረስቲንግ ነገር የለም። እቺን ቫን ግን ያት ትሸጣለች። ዛፓው እንግዲህ እንደምታዩት ነው። ምን ይባላል? ሬናልት በቃ ቆመ ማጥናት ከፈለክ ግን ዋናውን ያዙልኝ ይኸውልህ። እዚህ ነው በዚህኛው ሳይድ ነው መሆን ያለብህ፣ ምክንያቱም ክፍት ነው። በዛ ጋር ታንቋለህ። ፖሊሱ ነው ማለት ነው። ከዛስ እቺ ዋና ፖፖ መኪና እንላታለን። በዚች ነው ዋናው ሳጅን የሚመጣው። ምረጥ መኪና በየትኛው ይሻላል? የሳጅን መኪና ነው። የሳጅን 2 ኮንስታብል እና ሳጅን አንድ ላይ እንግዲህ እንደምታዩት ነው። ብዙ አይነት የፖሊስ አጫጫዋለሁ። ኦል አይ ቲንክ እኔ እኮ ዛፓ ነው መሆን የነበረብኝ። በሁለት BMW ምንድነው መኪናው? ቮልቮ ነው። በቮልቮ ነው ይኸውልህ እየጨረሱ ነው ያሉት። አይገርምም? ቮልቮ ነው XEA 816 የገባሁት በሱ ነው። ይሄም በቮልቮ መሆን አለበት። ይሄማ አስፔን ነው እንግዲህ ተገረም። ይሄ ደግሞ ምስጢሮችን የሚወያዩ እዩት። ይሄ ማለት ነው ወገብ ላይ ሸንቅለው ምስጢር ታወጣለህ። የቀረ ነው ሙዚየም ላይ ነው ያለው፣ ግን የተለያየ አንገትም አለ። ታወራለህ አታወራው የሚለው ነገር አለ። ይሄ እንግዲህ ነጮቹ እንግዲህ እያሉት ያሉት ይሄንን እንኳን አታስሩትም እያለ ነው። ይሄ እንግዲህ አጫጫ ብዙ አይነት ይሄ እቺ ቦምብ ናት። እቺ ቦምብ ማለት ነው ዝም ብላ ጋዝ ነው የምትለቅብህ። ይሄ ለአገር ስሙ ነው እንዳለ እንግዲህ ሺሻ የተያዘ ሺሻ ነው። ይሄ የፖሊሶቹ ሺሻ ነው። እችን ጠጥተው ነው የሚወጡት። ይሄ ደግሞ ማለት ነው ዝም ብለው ቀበሌ አልተማርክም ተላላኪ ነው የሚባለው የሚለብሰው ነው። ይህን አንብብልኝ። ደብል አይ ነው እዚህ ሀገር ፖሊሲ ነው። ፖሊሲ ያቀረብ ነው። እኚህ ድሮቹ ናቸው አሪፎች። ይኸውልህ በመዶሻ አናትህን ትባላለህ። በዚህ ይነቀልልሃል፣ በዚህ እንጠለጠልልሃል፣ ታወራዋለህ። ባለሞተር ደግሞ ቅቅል ይላል። ቅቅል እንደው መሀላቸው ሆኜ ማለት ቅቅል ይለኛል። ተው አሁን ይሄም BMW ነው። በBMW ማለት ነው ታመልጣለህ። የምታመልጥ መስሎ ይመጡልሃል። እዚህ ጋር ራሱ ትራኪንግ አለ እንዲህ ማለት ነው። ተለቅ ያለው ሚኒባስ ይኖራል። ትናንሾቹ ይከተላሉ። እያለ ወንጀለኛው የት ነው ያለው? በሄሊኮፕተር ሁላ በሄሊኮፕተር ይቆጣጠረዋል። ከዛ ኮንስታብል ትመጣላለች። ሞተሮችም አሉ። የትም አትፈናፈንም ነው የምልህ። ራስህን በራስህ ማየት ትፈልጋለህ? የታል ዶርባ? ጎማ ስር ነኝ ያለሁት። ጎማ ይሸጣል። ቅቅል ይላል። ተው ዙም አውት ሸበላው ይላል። ኤኒዌይ ይሄም BMW ነው። ይመጡልሃል ነው የምልህ። ከዛ ውሃ ውስጥ ምናምን ነገር ገብቼ ጠፋለሁ ትላለህ። የዊንተር ዛፓ ደግሞ አለል። ኤስኮቤተሩ አለው፣ ፌሚኔተሩ አለው። በፈር ጃኬት ሆኖ ይመጣልሃል በረዶ ውስጥ ማስኩን አድርጎ ማለት ነው። ይታያላ መነጽርነሽ ማስክነሽ አድርጎ በሞተር። ከዛስ ውሃ ውስጥ ስገባስ በጀት ስኪ ነው። ጭዌ በጀት ስኪ ነው ወንድሜ። የትም ነው ማትሄደው። ይሄ ማለት ነው ውሃውን ራሱ ለሙድ ነው የሚነካው። እያየው ጀት ስኪ አይደለም ጀት ስኪም ነው። አይ ቲንክ በረዶ ላይም ነው የሚሄደው። ብቻ ግን የትም አታመልጥም ነው ዋናው። የትም ልሄድ የትም ካልክ
ይሄ ደግሞ ምንድነው? ባለ ሄልሜቱ ነው። ነጭ ሄልሜት አድርጎ በሰማያዊ ነው የሚገባልህ ማለት ነው። ሲገባልህ ይሄ ዋናው ነው። ይሄ ሲያስፈራ ልቤ ራሱ መታሳያ። ይሄ ዋና ኬዝ ይፈጠር ነው እንግዲህ እንደምታየው። ይሄ መኪና የለም እንደ ልገዛው ፈልጌ ነበር ብዛ። እዚህ ጋር ደግሞ ምን እንዳለ በቴክኖሎጂ በሜክኖሎጂ የምታወሩት ተሰምቷል፣ የምታወሩት ታይቷል የሚባለው ነው። አጭ ቆፍጠና ለዛፓ ከዛ ይሄ ደግሞ በድሮ ጊዜ መጀመሪያው ዛፓ ነው። ኢንቨስቲጌት ያደርጋል፣ ላፖራና ያደርገዋል። እዚህ ጋር ደግሞ ማስጠጣት ለስኒቾች ነው። ይሄ ስኒች ፎን ይባላል። እዚህ ጋር የዛፓ መኪናህን እያየህ ማለት ነው ስኒች ማድረግ ትችላለህ። ዝም ብለህ አሁን አንድ ሰው ላይ ስኒች ባረግ ደስ ይለኛል። አንተ ምርሰው አለ አንቴክሲ አስጌ ነው አስጌ። አዎ ኪሳሱት አንተ የምር ያወራል ጭራሽ ከዛፓ ጠራ። ሄሎ ጭራሽ ጠራ። አንተ ተበላው። ሄሎ ወዮ ከዛፓ ጋር ጨዋታ ስገባ ይሁን ሊታሰር ነው እያሉ ነው። አንድ ጥቁር አለ በካሜራ ስለያዘ ከኋላ ምታው እያለ ከኋላ አንገቱን በለው ዋናው ቦታ ላይ መጣ። ይሄ ነው እንግዲህ በአንድ ሻት እቺስ ባለ ትንሹ ይመቻል። ይሄን ነው ባዙቃ፣ ያን ነው ስናይፐር መርጦ ነው የሚያነሳ። ይሄን ደግሞ ክላሽንኮቭ ሰርተውታል እኮ ያባሉ ነው አይደል? እዚህ ስርም እንደምታዩ እንዳለ ምረጥና አፈሙዝ እንላለን። እስቲ የትኛው ይሻላል? እችኛው ማለት ነው በአንድ ምት መዘረረው ነው። ምን አይነት ይሄኛው ደስ ይለኛል፣ ክብ ነገር ስላለው ማለት ነው። ጥሩ መመታ ይመስለኛል። በዚህ ትስታለህ። እቺን ያት ደግሞ ምንድን ትጨሽሱ ምንድን ይሹ ትላለህ። ይገላል ነው እዛ ጋር ያየው ትንት ይሆናል። አይ ሴትህም ይሁት። እዚህ ጋር ደግሞ ቢሮ ነው የዛፓ ቢሮ ባጭሩ የድሮ ዛፓ ቢሮ የድሮ ዛፓ በሳይክል የሚመጣሉ አሉ። ይሄን ጥቁር ለብሰው ማለት ነው። በዚህ ማለት ራዳርን እንከታተላለን። ጥግ ላይ የተደበቀውን ትራፊክ ታውቀዋለህ? እንዲህ በዛፍ ተከልሎ እቺን ነገር ይዞ ነው። ይሄ አሁን ላይ ያለው የዛፓ መኪና ነው። ልብ ይመታል ነው የዛፓ መኪና። ቢዝ ደስ ይለኛል እንትኑ አየህ እዚህ ጋር ነው 17 ትላለ ነክቻለሁ ለማንኛውም ለማለት ነው። ይሄ እንግዲህ እዚህ ጋር ደግሞ የተያዙ ኮተቶች በቡትስ አድርገህ ስታዘዋውር ታይታል። እዛ ጋር ማለት አሻንጉሊት ነው እንግዲህ ያስደነግጠኛል። ባየሁት ቁጥር አይቼዋለሁ እኮ ቅድም። እዚህ ጋር ደግሞ ሌላ ስኩተር ለቸከስ ሆና ዛፓ ነው። ቃቃ ፖሊስ ለመሆን ቃቃ መጫወት አለብህ መጀመሪያ። ሳጅን ቤት ነው የሚገባው። ባሻንጉሊት ሊሸውዱን መስሎ እዚህ ጋር ሲያባረው እንዴት እንደተያዘ ይገርማል። ወንጀለኛው እዚህ ጋር ኮድ 744 የሚባለው ነው። መግለጫ መስጠት ከፈለክ ኮድ 744 ያዘው 17 ይመጡ ይሆናል። እኔ 50-50 ዛሬ ባይዘው ከገባውም ልግባ ብዬ ነው። ለእናንተ ግን አሻንጉሊቱን ላሳያችሁ። እዚህ ጋርም የምር አሻንጉሊት አጫውተህ ነው መብላት ያለብህ። እኔ ግን የሚያምርብኝ ማለት ነው አርፌ እዚህ ጋር ነው ቃቃውን ላምጫወተው። እርዱኝ ወገኖቼ፣ ገብቼላችኋለሁ። እኔ ሻንጣውን ያዝኩት እንዳለ በርበሬ ነው ተብሎ ነው የሚባለው ሲቹዌሽን ይሄ። እዚህ ጋር ማን አለ? ዋናዎቹ አሉ። ዋናዎቹ መጣችልኝ ነው ለምልትለኝ
ደስተኛ ናቸው። ግን እዚህ ጋር ደግሞ ወገብህን ሸልቅቆ ይሄ ቦምቦች ናቸው። ቦምባ አለ እንደዚህ ውስጥ ቦምባ አለ የለም። ዝም ብሎ ባዶ ነው ይዞ የሚዞረው። እዚህ ጋር ይሄን አልዘጋህም ተብለህ ትታሰራለህ። ይሄ ደግሞ ማለት ጆሮ ግንዱን ትለዋለህ፣ ታስረዋለህ። እያየን ነው። እቺ ማለት ነው ጥቁር ጉማ ዝም አለች። እንዲህ ጀርባ ላይ ሲገባ ምትላት ነገር ትንፋሽ ማታወጣባት እቹት ነው። ደስ ይላል። እንግዲህ እንደ ፖሊስ ጣቢያ ውስጥ ፉን እንደ ሌላ ያው የኢንቨስቲጌሽን ነገር ነው አሁን ሁሉ የሞላው። እንዲህ ዝግ ነገር ውስጥ ራሱ ሲገባ ማለት ነው ልገባው ነው እንደ ይላል። እስ ምንድን ይሄ መክፈቻ ነው። የሬዲዮ ድምፅ ግን ይሰማኛል። ራሴን በራሴ ይላል። እቺ ደግሞ በዚህ ቀዳዳ ነው የምታመለክተው። ሌላ ስኒች የምታደርግባት መስኮት አለች። በዛኛው ማድረግ ካልፈለግ ማለት በዚህኛው ትገባለህ። ይሄ ደግሞ ምንድን ነው? የኛ ሀገር ነው እንዴ? የኛ ሀገር እኮ ከርከሴ ነው። ከርከሴ እዚህ ምን ይሰራል? እንዲህ በክብ አድርገው ይዘው ይንቀሳቀሳሉ። ከርከሴ ይኸው እዚህ ጋር ደግሞ ራቆት ተደርድረው ሄድ ታሳሪዎች ናቸው ባይዘው። ከዛ ያው ስኒች ሌላ ደግሞ ለማድረግ እንደዚህ ክብ ተሰርቶ የስኒቾች ክብ ይባላል። እንዲህ አድርገህ ታስቀምጣለህ። እዚህ ጋር ምን አለ? ገጀራ አለ። ቆንጮራ ታህሳስ 5 ቀን ነበረ። ቆንጨራ ብልጭ ታሪኩን ተጽፏል። እግር ወገብ አገጫ አስመሰለ። እግር ወገብ እቺ ደግሞ ሞት ሲፈረድበት ነው በድሮ ጊዜ። እንዲህ ካሜራ ይኖራል። ላይት አክሽን። እዚህ ጋር ዳማ እያጫወቱ ነው የሚገሉ። ደስ ይላል። ስኒች ማረጊያውን ቦታ እንዳያቸዋት ነው። መግቢያ ያለውም እንደ ሞት ሲፈረድብህ ያለውን ወንበርማ መሞከር አለብኝ። ዝግ ነው ግን እዚህ ነው መጨረሻ። ምንም ነው ያልጣምከኝ። እዚህ ጋር ደግሞ ምን አለ? ጥፍር መቁረጫ አለች። ይሄን እንዲህ ትከትና ማለት ቅርጫ ፍሩት ትበላለህ። ከዛ ስንብ ካልክስ ይህ ክላሽንኮቭ አፈሙዝ ይገባላል። ይሄ ሳጅን ነው፣ የመጀመሪያው ሳጅን ከላይ እስከታች ኃይለ ሥላሴ አጭር ሰው የቀጭን ድምጽ በልስት ቡፍጌል ማሽዋን ቱስጌል ማሽዋን ለቾዝን ዋን እንዲህ ናቸው። በቃ ይሄውን ዛፓ አይመስልማ። ስኒች እንዲህ ለብሰው ኖርማል ሰውዬ መስሎ ቤቱ ራሱ እንዲህ ነበር፣ ዝግ ነበር አሉ። አግድም ወንበር ላይ ነበር የሚተኛው። ስኒች ነው ማለት ምንም አልጣመኝም ይሄ ሰውዬ እያሉ ያትቺ ደግሞ ጥርምጥን ኩልል ልታይ ብላ ገጀራዋን ይዛ ስኒች ናት። እንዲህ ነው እላችኋለሁ። ከዛ እቺ ወንበር አለች። እቺ ለፍሬ ናት። ፍሬ መሀል ላይ እዚህ ጋር ይንጠለጠላል። ዋ መች 7-5 ላይ እንዲህ ነው ጭባው። አንድ መኪናዎቹን ደግሞ እንገርባቸዋለን፣ እንሽከረከራለን። ምን ይላል? መንዳት ይችላል እንዴ? መንዳት ይቻላል ብዬ ልጠይቅ ነው። ከዛ አባጋ እኮ ስትሳፈጥም ትሳፈጣለህ። ብዙ ነገር ያምራል። ብነዳ ልብሶቹን ብሞክር ግን በዚህ ቫን ነው። በዚህ ቫን እናስገባሃለን። በዚህኛው ደግሞ ትንሽ እንቆነጥጣለን። በዛኛው ደግሞ ታወራዋለህ። ችግር የለውም። እኛ ሙሉ ነን ለማለት ያለ ነው። ምንም አይነት ወንጀለኛ ማለት በዚህ በዛ ዋናው ግን ሰላምታን እንሰጣለን። ሰላምታን ሰተን እንሰናበታለን። ሰላምታ ሲገባልህ ይላል። እስኪ አኑ ብለህ ወግሬ ስጨርስ ማለት ነው ሰላምታ ትሰጣለህ። ብቻ ሙሉ ክፍሉን እንደዚህ ከላይ ከነ ዲስፕሌይ ላይቱ ግን ሲጸዳ በእናትህ ሌላም ነገር ለቀረጻ ይፈቅዳሉ እንዴ ትላለህ። ይህንን ይመስላል ዛፓ ሲቹዌሽን።
ጦጣ አለ እዛ ጋር ደግሞ ምን ለማለት ነው ጦጣ? Yes, thank you so much. ጦጣዎች ሶስት ጦጣ ይላል እዚህ ጋር ምን ትላለህ? ደስተኛ ሆኛለሁ በእናንተ ፖሊሶች ብለህ ቀጥ ብለህ በሰላም ወጣሉ። ህፃን ልጅ ራሱ ዛፓለች ከልጅነቷ ነው የሚያሳድጓት። እንግዲህ እነን ይመስላል። አሁን ድምጽን ከፍ አድርግ። እስካሁን ድምጽን አግቼው ነበር። ሰላም ነው። ይኸው የፖሊስ እንትን ይዘን ነው አሁን ባንዲራ ይዘን የዜግነት ክብር እሱ እንላለን። ላጥ እንላለን። እቺን ሞተራችን ላፑራችንን ይዘን ማለት ነው። ቀጥታ አሁን ደግሞ ወዴት ልውሰዳችሁ? እስቲ የሆነ ቦታ ደግሞ እናያለን። ማስታወሻ ሁሌ አመሰግናለሁ ስትል ማለት ነው። አሁን ትራሙ ማለት ነው እንገፋዋለን። አግዙኝ ብሎ ግፋ ያዝ ግፋ። አሪፍ ነው። እየሄደ ነው። ግፋ ግርማ ግፋ። አሪፍ ነው። ሄደ ኧረ ተከረከረ ጃንከት ብሏል። anyway ኮረዳችን ጉሌ አማላ የስጋዎቹ ገዳይ እየመጣች ነው። እንተዋወቃታለን። ሶሻል ላይ በዚህ ጋርም እየመጣች ነው። አወዛገቡኝ ሁለት ሆነው አየህ። አንዷንም ሳታናግር ሰማይ እየቀረስክ በዛም ያለችው አለፈች በዚህም ያለችህ ባለ አንድ ልጅ አላት። አረጉት መጥበስ ነው ስሜ። እሷም አለፈች። ሰዓት የለህም ህይወት ላይ ወንድሜ። ቶሎ ተፍ ብትል ይሻላል። ደረጃ መውጣት ደስ ይለኛል። ባይዘው እግር ለማውጣት ያበሻ ወንድ ስፖርት እግር አውጣለሁ ብለህ ቂጥ እንዳታወጣ ዝም ብለህ ደረጃ እየሰራ ይላል። anyway ቂጦስ ይላል ዛሬ ግጥሜ ርዕስ። አሁን የምትወጣው ከስቂጥ አላት አትወጣም። ይሄን ሁሉ ጊዜ ከፈጀች ማለት ነው። ዝም ብሎ የሚሮጠው ይያለ ደግሞ ያስደነግጠኛል። እንትን መስሎኝ ዝም ብሎ ነው የሚሮጡት። በቃ ገብረ ስላሴ ፖቴጋት አሁን የሚገኝበት ቦታ ድድ ማስጫ ይባላል። ድድ ይላል እንዳለ ቦታው። ማስጣት ከፈለክ ድድ ማለት ነው። እንዴ ርብራብ ተዘጋጅቶልህ ቁጭ ብለህ ድድ የሚያሰጣ ደግሞ ፐርፎርማንስ ከፈለጋችሁ ደግሞ እዚህ መጣና ድድ የሚያሰጣ አርቲስት ማቅረብ ኤኒ ታይም ይችላል። ዛሬ ነው ብቻ ነው ማሰጣው። ዛሬ ነኝ በቃ እስኪ ደርቅ ድረስ ኡማንቶ ላይ ላሳያችሁ ሄደንም ካልቸር ብዬ ነው። ድድ የሚያሰጣ አርቲስት እንፈልጋለን። ጸጉር ቤት ደግሞ ይዣችሁ ሄዳለሁ። ጸጉር ያው መቆረጥ ብዙ ታሪኮች አሉት። ማለት ነው ምንም አትም ነው። ታፔላው ስላመረ ልጅቷ ስላመረች ማለት ነው። ቦርሳዋን ስላመረ ውስጥ አሪፍ ነው ማለት ነው። ግን አንተ ጠንክር። ስኩተር እስካለልህ ድረስ ማለት ነው ህይወት ላይ የትራቀች የትሄደች ስኩተር ይዘህ መሄድ። የኢትዮጵያ ችግር አሁን ይሄ ነው። ስኩተር ያስፈልጋል። ጥግ ላይ በየማዞሪያው ማለት ነው እንደ የተደረደሩ ስኩተሮች ይፈልጋል። ለምን ህይወት ላይ እንዳንጨነቅ ነው። ሌላስ አሮጊቶች ቦርሳ ሊኖራቸው ይገባል። የራሳቸው ቦርሳ እንደምላችሁ ነው። ጸጉር ቤት ይቆርጡታል እነዚህ ቱርኮች ያጸዳዱታል። anyway ስፖርት ስሩ፣ ወጣ በሉ። ጥቁር በጥቁር ለብሳችሁ አናትሽ ላይ እንደዚህ አስምረሽ ማለት ነው ስፖርት ስሩ። እሱ ነው ጉድለትሽ። anyway አሁን እዚህ ጋር ጉድለት ምክር ምናምን ይያለን ሰዓት ለመፍጀት ሳይሆን የዛሬው ብሎግ ፍጻሜ ይህን ይመስላል። አይስክሬም ላሱበት ሲጋራ ያጨሱ ማለት ነው። አይስክሬም ትኩስና ቀዝቃዛ አንድ ላይ ያቀበታል። ፈረንጅ የሚያደርገውን ነገር ዝም ብሎ ማየት ነው መከተል ነው። የተከፈተላቸው ነገርማ አለ የተዘጋም እንዳለ ሆኖ ለምጻፈት ካሜራ ለማን የሰጠው ለዚህ ልጅ? ቀሙት ሂዱና እንደ ባላል ይቻላል እንዴ ማለት አጥፉት። ሲያስጠላ አታሳየኝ ከዚህ በኋላ